ሰው የሚያግዘው ብዙ ነው በእውነቱ ምክንያቱም የዋልድባ ስርዓት ነው አሁን ሳይናወጽ እስካሁን ያለው ስርዓቱ አልተነካካም አልተበረዘም እንዳለው ከአባቶች እንደተቀበልነው ስርዓታው የዋልድባ ስርዓት ከአባቶቻችን እንደተቀበልነው እስካሁን ድረስ አለ ብለው እነዚህ አባቶች እየተናገሩ ነው። እኔ በጣም ነው የተገረምኩት። እኛ የምናውቀው ዋልድባ ገዳም ያ ቅዱስ ገዳም የበቁ አባቶች የሚገኙበት ገዳም ውሎና ዳራቸው ከእግዚአብሔር ጋር የሚነጋገሩ አባቶች ያሉበት ጳጳሳት የሚወጡበት ሁሉም ኦርቶዶክሳዊ ከዋልድባ ገዳምና ከአባቶች በረከትን ለማግኘት የምንጓጓለት ሁሌም የምንናፍቀው ገዳም ነው። ለዛም ነበርኩ ዋልድባ ገዳም ያላችሁ አደራ ሳልሞት ሊያችሁ እያልን የዘመር ነው። እነዚህን ፎቶዎች ተመልከቱልኝ። ማን ነበር ያፈረሳቸው? ማንስ ነው ያቃጠላቸው? እንደምትመልሱልኝ ተስፋ አደርጋለሁ። እሺ እነዚህን አባቶችስ ማን ነበር ከገዳማቸው ያባረራቸው? በምን ጥፋታቸው ነበር የተደበደቡት፣ የተባረሩት፣ የተፈናቀሉት? ስታባሯቸው ምን እያላችሁ ነበር? እነዚህን ጥያቄዎች ለእናንተም እየጠየኳችሁ ነው። መልሱልን። ዋልድባ ገዳም የምንሳሳለት ገዳማችን ነው። በዋልድባ ገዳም ምንም አይነት ድርድር አናውቅም። አለን የምንለው ገዳማችን ነው። ልክ እንደ አይን ብሌናችን የምንሳሳለት ቅዱስ ገዳማችን ነው። እነዚህን ቪዲዮዎች መስራት ከጀመርኩበት ጊዜ አንስቶ በአንድም በሌላም መልኩ እጃችሁ ያለበት ሰዎች እየመጣችሁ እረፍ እያላችሁኝ ነው። ለምንድን ነው ስለነዚህ አባቶች እንዲነሳ ማትፈልጉት? እኔ ምንም አይነት ተልእኮ የለኝም። የአባቶቼ መሳደድ መገፋትና መገደል ግን ያሳስበኛል። የዋልድባ ቅዱስ ገዳም ክብር ያሳስበኛል። ስለዚህ ዝም አልልም። ገና መናገር ጀመርኩኝ እንጂ አልጨረስኩም። ብዙ የማሳውቃችሁ ነገር አለኝ።